የቃጠሎ ቪዲዮዎችን ይዘላችሁ መጥተናል። እንድትከታተሏቸው ከወዲሁ እንጋብዛለን ማለት ነው። እንግዲህ መድፈኞቹ መድፋቸው እንደ ሴባስቶፖል አንድ ጊዜ ብቻ ተኩሶ ምንም ማድረግ ሳይችል ቀረ። ዛሬ በእንግሊዝ ማለት ነው ታላቅ ደባ ተፈጽሞባቸዋል የተባለ ነው እና አንዳንድ ቪዲዮዎች አሉ። እነሱን ወደ እናንተ እያጋራን አብረን እንቆያለን ማለት ነው። እንድትከታተሉን እንግዲህ እንጠይቃለን። ዛሬ መድፈኞቹ ታላቅ የሚባለውን ኪሳራ ሳያስተናግዱ እንዳልቀሩ መረጃዎች በይፋ ያሳያሉ ማለት ነው። እስኪ አንዳንድ ቪዲዮዎችን አብረን እናያለን። እንግዲህ ያልታደሉት መድፈኞች እንግዲህ ምንድነው እነዚህ ሰዎች በቃ ምንም ዋንጫ የሚባልን ነገር በቃ ሳያዩት ይኸው መከራቸውን እያዩ ነው። እንግዲህ የመጀመሪያ ፉከራቸውን እናሳያችኋለን። ፉከራው ምን ይመስል እንደነበር እናያለን። እንግዲህ አንዳንዶች ፉከራውና እንትኑንም አብረን እያየ ነው አብረን እንሄዳለን። እንድትከታተሉን በአክብሮት እንጋብዛለን። ስንቅ መዝናኛን ወይም በዩቲዩብ ቻናላችን ስንቅ ኢትዮጵያን ሰብስክራይብ እና ሼር፣ ኮፒ፣ ላይክ እያደረጋችሁ ለሌሎች እንዲደርሱ በማድረግ ትብብራችሁን አሳዩ። መድፈኞቹ እናንተም ብሎ መድፈኞች እኮ ታስቁኛላችሁ። በልጅነታችን የሆነ እቃቃ ምንጫወትበት እንትን ነበረ፣ ላውንቸር መድፍ ምናምን ነገር እየሰራ ማለት ነውና በቃ የእናንተ ስራ እንደዛው ነው ቀረ። አታድጉም። ሌትስ ሲ እስኪ ወደ ቪዲዮ ልብራችሁ። እንደምታዩት ነው ጉዳቸውን እየሰማን ያለ ነው። እንግዲህ ይህንን ፉከራቸውን እየሰማን አብረናቸው እስኪ እንቆይና እናዝናናቸው። እስኪ ምን ትላለ ደግሞ? እስኪ ቀጥል እንስማ እንጂ አቀጥልም። ማንቸስተር ሲቲ የምንቀጠቅጥበት ላይናፕ ተለቋል። ይኸው መጨረሻ አካባቢ ነው ያለው እንዳለ ሰው ቀጥኗል። ወያላው ማን ላይ ቋጠሮ ቆነ ያለ ከጀርባም ፉል ሃውስ ነው። ፉል ሃውስ ፉል ነው። እንደሰራሁት እንዲ ነው ኢቨንት የማንቼ ደጋፊ ይላል ወሰን እንችላለን። ወያላነት ላይ ግን ይሄን ብላ አይ ቲምበርና ጊዮከሬስ ብቻ ነው የተቀየረው። ኤዜ ስለሌለ በኤዜ ቦታ ሀቨርት ከብቷል። ጊዮከሬስ አለ። ቢግ ጌም ፕሌየር ሀቨርት እናሸንፋለን። አረ እስኪ ተረጋጉ። ምንድነው ፉከራ? እስኪ ታሸንፋላችሁ። አብረን ምን ይሆናሉ? እናንተ ዋንጫ እናሸንፋለን ምናምን እያላችሁ እንትን አትበሉ። በቃ በክለቡ ላይ ሙዳት ያዙበት። እሺ ሌላ ፉከራ እዚህ ጋር እንደ ፉከራ አለ። ጎስትን ሰምተናል። አሁን እስኪ ተሜ ምን እያልክ ነው? ተሜ እስኪ የምትለውን ነገር ተሜ አትጫወትም እንዴ? ተሜ ቤተሰብ እኔ የአርቴታን ጭንቅላት ያደነኩት ዛሬ የአርቴታን ጭንቅላት እንዴት አደነከው በሉ። በዚህ የአርቴታን ጭንቅላት እንዴት አድርጎ እንዳደነቀው በዚሁ ሊነግራችሁ ነው። እስኪ ሌትስ ጎ ቀጥል እስኪ ተሜ። በቆርቆሮ ጆካ ሊይዙን ነበረ። ቆርቆሮዋን ሰጥተውን ዋናውን ዋንጫ ሊቀባበሉን ነበርና አይ አለ ከረፍት በኋላ ፔፔ እቺን ቆርቆሮ አንቺው ሰጃት የተባረከ ይሁን። አይ ተው ያ ሁሉ ፉከራ፣ ያ ሁሉ ድግስ፣ የሁሉ ምድር አንቀጥቅጥ ድግስ ለእንትን ነው ለማጨሻ ምናምን አይነት ለቆርቆሮ ለምናምን ላልካት ነገር ይነፋል። እስኪ
እስኪ እንገጥ ቅድም ምን ብለህ ነበር? እስኪ ቅድም ምን ያልካት የሆነች ነገር ነበረች። እስኪ ደግሞ እሷንም አብረን እንያት። የሆነ ነገር ስትል ነበር እኮ ቆርቆሮ እንዳልሆነ ስታወራን ነበርና ምናልባት አይ ቲንክ የለም ቪዲዮ እንጂ የሆነ ነገር ብለህ ነበረ። ስዝት ነበረ ድግስ ላይ ሆነ እንትን ስትል ነበር እንጂ ያለውን ህብረተሰብ ምናምን ስታስጎበኘን ነበር። ኤኒሃው እዚህ ጋር ምን ስትለን ነበር? እዚህ ጋር ምን ስትለን ነበር? እስኪ ለቆርቆሮ ነው እንደዛ ስትል የነበረው። ነጋግስ ርምርምል ያሳና ይወራል ያሳው ልጅ ርምርምላል ርምርምላል ታያለሩ ያራዳ ልጅ ርምርምላል የሳ ሰፈሩ ያራዳ ተሄደ ብሎ ርምርምላል ያሰው ጨዋታ የዛችሁ ልጅ ይዘሰው ደስታ ርምርምላል እንጀና ሰፈሩ ርምርምላል መልስኪ ደግሞ ወሪ በከንቱ እሪ በከንቱ ወረዳችሁ ነው የሚባለው። እሪ በከንቱ አየህ፣ ቅድም ስትል የነበረው የሁሉ ድግስ የሁሉ ማአት ሰው በተሰበሰበበት ለእንትን አልነበረም፣ ለቆርቆሮ ለምትለው አልነበረም። እሺ እህትዬ ምን እያልሽ ነው? እስኪ ደግሞ አንቺን ትንሽ አንድ ሁለት እኮ ብለውሻል። አትረጋጊ። እሺ እንዴ ነው በቃ ፉከራው። በቃ ይሄ ብቻ ወሮ ቀረ። በቃ በፉከር መወዛወዝ እጥፍ ሲያደርግልሽ በሁለት ትረጋጊያለሽ። ተረጋጊ። የት ነው ውን ማለት? በዛም ያጣፍሩሻል፣ በዚህም ያጣፍሩሻል፣ በዚህም በዛም ቻምፒዮንስ ሊግን በዩ ምን በዩ ትቀምሻለሽ ለማለት ያክል ነው። ትንሽ አሁን ምሽቱ ትንሽ አረጋጋሽ ይመስለኛል። ታለም እዚሁ እንደው ለመናገር ያክል ነው። እሺ እንግዲህ ጉዳችሁን እንደዚህ እያደረግን ደስታችሁን እንካፈል እኮ ብለን ነው። ደስታችሁን እንካፈለው እስኪ። እናንተ ደስታ ደስታችን ነው። ወንድሞቻችን ደስታቸውን እንትን ሲሉ ካራቦ ካፕል ልትበላ እንካፈለው። እግር ነው አመትበለው ተቀልዳለህ እንዴ? የ33 አመት ጾምን እንዲህ በቀላሉ ማታፈርስ እንዴ? ልትበታ ይሄንንም መጨረሻ ቋጠሮ ይሄ ምክንያቱም ኦሬዲ ፕሪሚየር ሊጉን እየተጠጋነ ያለው ቻምፒዮንስ ሊግ ልትበታ ጾምን ልትፈታ አደረግማ ልትፈታ ጾምን የ30 ምናምን አመት ጾምን ልትፈታት ነበር። እንደ ጾምክ ትቆያለህ ነው። እሺ አሁን ወደ ከውጤቱ በኋላ የመጣውን አንዳንድ ነገሮችን እስኪ ወይኔ እስኪ በቃ እንደዚህ ያደረጉ አይደለ? በቃ በቃ ይሄ ነው እኮ በቃ ይሄ አርሰናል እንትን ማለት በቃ ይሄ ነው ትርፉ። በቃ አየው ደገፍክ ራስህን ነው በቃ ራስህን ፕሪሚየር ሊጉን እየተጠጋነ ያለው ቻምፒዮንስ ከተገናኘን ያሳዝናል። ከፎቶ ጋር ተያይዞ ከዚሁም ጋር ተያይዞ እስኪ ሌላ አንድ ፎቶ እናንተን እንበላችሁ። አንድ ፎቶ እናሳያችሁ ደግሞ እዚህ ጋር ይኸውላችሁ። እንግዲህ ምን ይቀራል እንዴ ጋይስ?
ይሄማ በእንትን ይሁን በዋናው በቃ በእንደዚህ ተመልከቱ እንግዲህ እነ ልጅ ሚካኤል አልቀሩ፣ ሳሚዳን አልቀረ፣ ብርሃኑ ነጋ አልቀረ፣ ሄኖክ አልቀረ፣ ጎሳዬ ተስፋዬ አልቀረ። ምን የቀረ አርቲስት አለ? ሰይፉ ፋንታሁን ብቻ ነው የማይታየኝ። ሰይፉ ፋንታሁን የለችም፣ ሰይፍሻ የለም እንጂ ሌላ የቀረ አንድም እንትን የለም። በቃ እዚህ ጋር ማለት ነው እንዳለ ተሰብስቧል። እነተሜም ሁሉም አሉ፣ እነ ጎስት ሁሉ አሉ። እሺ ሲቀጥል ወደ ቀጣዩ የቃጠሎ ቪዲዮ እናመራለን። የቃጠሎ ቪዲዮ ሳይ አባት እናንተ ስትቃጠሉ ማየት እኮ እንዴት ሰላም እንዳለው። እሺ ጎስት እሺ የምትይው ነገር አለ? ግልጽ ነው ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ። አረ ጎስት ተው እንጂ እንዴ አንተ አሁን እንደዚህ ምንድን አዝረከረከው ምን እኮ ቆርቆሮ ነው ምናምን ስትሉት አልነበር እንዴ? ምንድን ነው እንደዚህ ይሄ እንደ እንትን ምንድን ነው ይሄ? በቃ ጭራ ልታወጡ ነው እንዴ? ምንድን ነው እንትን አላችሁ እኮ በቃ ይሄ ቀንድ ምናምን 5 ቀንድ እንደ ምንድን ነው ይባላል? የደጋጋዘን ነው ምናምን እንደሚባለው እኮ ነው። በቃ እንትን ምንድታችሁን የምትገልጹት እንዴ? ተረጋጉ እንጂ አረ ሰከን በሉ። ምንድን ነው እንደ ይሄን ሁሉ ተው ጎስት ተው። የንደትም እኮ እንትን አለው ትንሽ ጣፈጥ አድርገህ ብድን ነው ሌላ ነገር እኮ አለ። ሌላ ስድብ ምናምን ሞክር እንጂ አሁን በቃ አዳርን በቃ እንደዚህ ንፍጥ እያልክ ነው የምታመሸው ማለት ነው። አረ ላሽ ጎስት ካልም ዳውን ገና ምን አይተ ገና እኮ ይኸውልህ ኤፍኤ ካፕ አለ ከሲቲ ጋር ነው የሚደርሳችሁ በእርግጠኝነት ፋይናል ላይ። ቻምፒዮንስ ሊግ አለ ከሪያል ማድሪድ ጋር ይደርሳችኋል። ፕሪሚየር ሊጉን አትበሉትም በፍጹም። እሺ ሌላ እንግዲህ ከውጤቱ በኋላ የሚታዩ ቪዲዮዎች አሉ። አቢ ምን እያልክ ነው? እስኪ እዚህ ቤት ማለት ነው የቶተናምን ደግሼ ወላድሩ ወላማ ማንም ሲቀልድብኝ አልነበር እንዴ? እኔ ግን ምን አይነት ክፉ ሰው አብይ በጣም እንትን አልክባቸውና እንደው ማላቸው ሆነ ነው ደግሞ ይሄን ሁሉ የምትናገረው ቅጥል የሚያደርግ ነገር። የመጀመሪያውን ቀን ዋንጫ ዛሬ በልተውታል። ወይ ጉድ! እስኪ አንድ ይሄ ደግሞ የፉትቦል ዛሬ ሴቭ መሆኑን ፉትቦል ዛሬ ሰላም ያደረበት ሁኔታ ነው ያለው። ሶከር ዛሬ ተርፋለች። እስኪ ለሲ Oh my god! Arsenal are getting their arse spanked by Man City and Man City are grabbing Arsenal and wiping their arse. Oh man, wiping their ass. ቂጣቸውም ብለው ነው በቃ ወደዛ እንትን ያሏቸው ዲድ ወደዛ ብለው ዋይፒንግ ዴር አስ ይለዋል። እዚህ ጋር ግን በቃ ምንም በቃ ህይወት የላችሁም ማለት ነው። ነፍስ አዝሩ። እሺ ሌላ የቃጠሎ ቪዲዮ መልክ ዛሬ በቃጠሎ ቪዲዮ ነው። ዛሬ በቃጠሎ ቪዲዮ let's see what you say. Where is your trophy? quadruple እንግዲህ እናንተ ትሪፕል አይደለም ትሪፕልማ ለኛ አይገባንም ያላችሁ ኳድሩፕል ለመብላት ነበር የነበረው አካሄዳችሁ አለ። ይሄው በቃ የቀመሳችሁ ነው። The boy
footballers are balling it once again. You're telling me Arsenal have not won a trophy in 6 years, and they said they're going to win the quadruple, and it all starts today. No, Nico Riley with the brace. First Kepa, the man from Chelsea, assisting Nico Riley from that Ryan Cherky cross. And then you're telling me Bukayo Saka leaving his man behind only for Nico Riley to win the ball and make it 2-0 for Manchester City within minutes. 4 minutes, 2 goals, second half, absolute peak. Thank you. Thank you for saving football. Thank you for saving football from noise pollution. Nico Riley. ዋው የሚገርም ነው እና ከኖይዝ ፖሉሽን እግር ኳስ ዛሬ ሴቭ የተደረገበት ነው። ዛሬ እግር ኳስ ከኖይዝ ፖሉሽን የጸዳበትና ወደ ኖርማል ላይፍ የተመለሰበት ሁኔታ ነው ያለውና ይሄንን ለማህበረሰቡ ሊያሳይ ነው አንድ ወንድማችን። ሌላ እንግዲህ እቺን የመጨረሻውን ቪዲዮ ላሳያችሁና እንሰነባበታለን። እስኪ ለሲ እሺ የአማርኛ ግጥም ነች እንስማታለን። በጧቱ ይሄንን ላከልኝ ደጋፊ ለአርሰናል ደጋፊ እንዲህ ሲል ምላሹን ሰጥቷል። የማነህ ቀዳዳ ያጓጓ መጫወት ማረሱን ሳታቀው አማራ ወይ መብላት ጓጉቻለው ምትል በከንቱ ፉከራ እጠብቃለሁ ምሽት 1:30 ሜዳው ሲበራ ወራት ተቆጠሩ ሳምንታት አለፉ ቀናት ተተክተው ዛሬ ላይ ደረሱ እንደው በፉከራ መድፍ እየተኮሱ ምን ይሉታል ይሄን ቀድመው ነው እንግዲህ አርሰናል ዛሬ በደንብ በሚገባው ቋንቋ ተቀጥቅጦ ከዋንጫ ቂጡን ተብሎ ተባሯል ማለት ነውና በቃ አጣፍረው ልከውታል። ከዚህ በኋላ ያገግማል የሚለው ነገር የለም ወፍ የለም ተሰናብተሻል ወያላው። ከዚህ በኋላ ስለ ዋንጫ ማሰብ ቢቀርብ ጥሩ ነው። እኛ የሬድ ዴቪልስ ደጋፊዎች ቋጠሯችን የሚገርም ነው። ይህንን አስመልክቶ አንድ ይህንን አስመልክቶ አንድ የቋጠሮ ቪዲዮ የላከልን ነበር። ምናልባት ካገኘሁት አይ ዶንት ኖ ለጊዜው የለም እና ምን ልላችሁ ፈልጌ ነው የቋጠሮ ቪዲዮ ነበረ አንድ ቪዲዮና ምንም አታመጡም። በቃ ቋጠሮችን በጣም ኃይለኛ ነው። ማንቾች እንደዚህ አይደለም እንቋጠረው እንነጅሳቸዋለን። በሚገባችሁ ቋንቋ መነጀስ ይባላል። ይሄ መነጀስ ነው የሚባለው። ቀጣይ የቀጠልን ደግሞ የዋንጫ ህልማችሁን በሙሉ ነው የምናጨልምባችሁ በቋጠሮ ማለት ነው። ምንድነው የሚባለው? አቋማም ይባላል። የማንቸስተር ቋጠሮ ማህበር ነው እና በደንብ አድርገው እየቋጠሩባችሁ ነው ያሉት፣ እየቋጠርንባችሁ ነው ያለነው። ስለዚህ የዋንጫ ህልማችሁ የመጀመሪያውን ዋንጫ ዛሬ እናስገባለን ብላችሁ እንደዚህ ቋምጣችሁ መጣችሁ ዛሬ በጥፊ ተብላችሁ ይደርዛ ምናምን ተብላችሁ ወደ ኖርማል እንትን ተመለሳችኋል ማለት ነው። እግር ኳስም ከኖይዝ ፖሉሽን ሴቭ ሆኗል ማለት ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ አብራችሁኝ ስላላችሁ ማለት ነው። ስንቅ ላይቭን ሰፖርት አድርጉ፣ ሼር ላይክ ምናምን ያደረጋችሁ ሌሎች ተጨማሪ ቪዲዮዎችንም የተለያዩ ሪአክሽን ቪዲዮዎችንም ወደ እናንተ ይዘን ምን መጣ ይሆናል። ዛሬ እንግዲህ እጅግ በጣም ደስ የሚል አሪፍ ምሽት እንዳሳለፍን ሁላችሁም እንግዲህ መልካም ማዳር እንደሆነላችሁ እመኛለሁ። በያላችሁበት ፒስ አያ ብለናል።